የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም የለም በታሪክም አለ። ወንድማችን ኡስታዝ አቡበከር ከ1948 በፊት እስራኤል የሚባል ሀገር የለም በታሪክም አትታወቅም የሚል ንግግር በአንድ ሚዲያ ቀርቦ ሲናገር አይተነዋል። እውነት ይህ ንግግር እውነተኛ ነው ወይ? ይህ ንግግር ታሪክን ያገናዘበ ነው ወይ? ይህ ንግግር ከስሜታዊነትና ከደጋፊነት የጸዳ ሚዛን የጠበቀ ንግግር ነው ወይ? በመጽሐፍ ቅዱስ የሁለቱ ህዝቦች ታሪክ በስፋት የተጠቀሰ የተዘገበ ነው። እኛም እስራኤል እንደ ሀገር ትላንትና የመጣች ሀገር ሳትሆን ጥንትም የነበረች ጥንታዊ መሆኗን ማሳያ የምናደርገው ከመጽሐፍ ቅዱስ ታሪክን እየመዘዝን በማውጣት ነው። እውነት እስራኤል የሚባል ሀገር በታሪክ አልነበረም? አይታወቅም? ይህ ንግግር ፍጹም ስህተት ከመሆኑም በላይ በስሜታዊነት የተነገረ ግራና ቀኙን ያላየ ከታሪክ ማህደር ጋር ያልተዋወቀ ባዶ ንግግር ነው የምንለው። እንዲሁ ዝም ብለን አይደለም። በመጽሐፍ ቅዱስ የሰፈሩ እውነቶችን በማሳየት ነው። አንድን ሀገር ብለን ስንጠራው የራሱ ድንበርና ግዛት ያለው፣ በግዛቱ በድንበር ውስጥ የሚኖር ህዝብ ያለው፣ መንግስት መስርቶ የተቀመጠ እና መጠሪያ ዜግነት ያለው ሲሆን እነዚህ አራቱን ነገሮች ደግሞ በመጽሐፍ ቅዱስ ውስጥ እስራኤል እንደነበራት ተጽፎ እናገኛለን። የእስራኤል ህዝብ፣ የእስራኤል ድንበር፣ የእስራኤል መንግስት፣ ከእስራኤል የመነጨ እስራኤላዊ የሚል ዜግነት። ታዲያ የእስራኤል ህዝብ፣ የእስራኤል መንግስት፣ የእስራኤል ግዛት፣ እስራኤላዊ የሚል ዜግነት ጥንት በዘመነ ብሉይ እንደነበረ እነዚህ ጥቅሶች ምስክሮች ናቸው። ትላንትና የመጣን እኛ ልንሽራቸው ልናጠፋቸው አንችልም። ለዚህም ነው የወንድሜ ኡስታዝ ንግግር ውሃ የማያነሳ ለጥንታዊ የእስራኤል ታሪክ ባዳ ነው የምንለው። አሁን ደግሞ እስራኤል በጥንት ታሪኳ ሀገር ተብላ ትጠራ እንደነበር እስኪ እንመልከት። ምክንያቱም አንዳንዶች እስራኤል የሚል ህዝብ እንጂ እስራኤል የሚባል ሀገር አልነበረም ብለው ሐሳብ ሲሰጡ ስላየናቸው የኡስታዝ አቡበከር መነሻ ይሄ ስለሆነ